በቻይና የፍቅረኛው እጅ በአፉ ውስጥ ገብቶ አልወጣ ያለው ግለሰብ በሕክምና ብቻ እንዲወጣ ተደረገለት። በቻይና ጂሊን ግዛት ውስጥ በሚገኝ ሆስፒታል ያሉ ዶክተሮች አስገራሚ የሆነ ክስተት አጋጥሟቸዋል። አንዲት ሴት አስቂኝ ቪዲዮ ለመቅረጽ ስትሞክር እጇን ወደ ወንድ ጓደኛዋ አፍ ውስጥ ከታለች። በጂሊን ግዛት ውስጥ ወደሚገኝ ሆስፒታል ድንገተኛ ክፍል ሲገቡ የሚታዩት ፎቶዎች ላይ በስፋት ታይተዋል። ግለሰቧ ወደ ፍቅረኛው አፍ ውስጥ እጇን ካስገባች በኋላ ለማውጣት ስትሞክር የአፉ ጡንቻ ይደነድን እና እጁ ይጣበቃል። ወጣቷ ከአፉ ላይ እጇን ለማውጣት ደጋግማ ብትሞክርም ባለመቻሏ የሕክምና እርዳታ እንደሚያስፈልጋቸው ተወስናለች። ዶክተሮች ታሪካቸውን እስኪሰሙ ድረስ በጥንዶቹ ግራ ተጋብተው እንደነበር ተሰምቷል። የወንድ ጓደኛዋ በቅሱ ለማውጣት የምታደርገው ጥረት ሁሉ ከንቱ እንደሆነ ተናግራለች። አፉን መዝጋት ባለመቻሉ እና ከጉሮሮ ያለማቋረጥ አስጨናቂ ድምፅ መውጣት ጀመረ። ይባስ ብሎ በጡንቻው መኮማተር ምክንያት ጥርሶቹ እጆቿ ላይ ተጣበቁ። ምራቁ እስከ ክርኔ ድረስ ይመጣ ነበር ስትል ተናግራለች። እጄ በስጋ መፍጫ ውስጥ የተጣበቀ ያህል ተሰማኝ ስትል አክላለች። ጉዳዩን ዶክተር ተጣብቆ የቀረው የወንድ ጓደኛዋ የመንጋጋ ጡንቻ በመያዙ አፉን እንዲከፍት አድርጎታል። ችግሩን ለመቅረፍ የሆስፒታሉ ሰራተኞች ልዩ አፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌ ተጠቅመዋል። ከ20 ደቂቃ በኋላ የወጣቷ እጅ እንዲወጣ ተደርጓል። አንድ ሰው መንጋጋውን እንዲከፈት ማስገደድ ያጓት ወይም የመፍትሄ ባለሙያዎች አስጠንቅቀዋል። ባሉበት ሆነው ትኩስና ወቅታዊ መረጃዎችን ከስር ያሉትን ሊንኮች በመጫን ቤተሰብ ይሁኑ። ሰብስክራይብ ካላደረጋችሁት አድርጉ እና ቪዲዮውን ላይክ እና ሼር ማድረግ አይርሱ።